ይሄን እንቁራሪት በማይክሮሰከንድ ጨፍልቅልን ነው እንደዛ ሲሉኝ እሺ ብዬ ተስማማው። 10 ሚሊዮኑን የጠራው ፋይቱን ላለማድረግ ነው የሚል በ3 ሰከንድ ነው የሚጨርሰው በልልኝ። በ3 ሰከንድ በጉልበቴ በቀኝ ጉልበቴ ሌላው ተው በቀኝ ጉልበቴ በ3 ሰከንድ አንድ ጉልበትን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። ጆኒን እንዴት እንታረገው ይመስላል? 3 ሰከንድ ወላሂ ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም። አሁን አድዋ ላይ ከተካሄደ አድዋ በደም ነው የቆመው። እኔ ደግሞ የሱን ደም አፈሰውና አድዋ ላይ አንዴ ነው ምጎትተው ማለት ነው። ሴዶ እንደፈራ ያስታውቃል። ከኔ ፋይት ካረገኝ ከዚህ በኋላ ማንንም ሲሪየስሊ እንደማይወስደው ወይ ህይወቱ እንደሚበላሽ ስለሚያውቅ እሱ አሁን እየተጠቀመ ያለው ስትራቴጂ በቃ ከማርሻል አርት ዓለም ሪታየር ማድረግ ከሆነ 10 ሚሊዮን ብር ተከፍሎኝ ልቀጥቀጥ ነው። እሱ የፋይት የማድረግ ፍላጎት ሳይሆን 10 ሚሊዮን ብር እየጠየቀ ያለው የመሰዋያ ፕራይሱ ነው እሱ። እዛ ገብቶ ከመገደሉ በፊት 10 ሚሊዮን ብር ማንም ሰው እኔም ራሴ ከጆን ጆንስ ጋር ገባ ብባል 10 ሚሊዮን ብር ቢከፈለኝ ገብቼ እቀጠቅጣለሁ። ኤቭሪዋን ላይክ ኤኒዋን ውድ አክሰፕት ዳት። ማንም ሰው ኢትዮጵያ ውስጥ 10 ሚሊዮን ብር ተቀብሎ ፋይት ያደርጋል። ላይክ ፍርሃቱ ገብቶናል። እንግዲህ ሴዶ እንዳለው በጉልበት ነው ካው ታረጋዋለሁ ነው ያለው። እኔም አንድ ቃል እገባልሃለሁ። ቀን ይወሰን፣ ኮንትራት እንፈርም። ከፈለክ ተሸናፊ 2 ሚሊዮን ብር ይሰጥ፣ እኔ 3 ሚሊዮን ብቻ ወስዳለሁ። ግን አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። ሁሉም ፈርቷል። አንድ ላይ ጌችም ከቢዝነስ እንዳይወጣ ፈርቷል። ይሄም ፈርቷል። አዘጋጁም ፈርቷል። ህዝቡም ፈርቷል። እኔ ደረቴን ነፍቼ ሲሄድ ምናምን ደስ አይላቸው እንደዛ ነው። ማታ ላይቭ ላይ መጀመሪያ 10 ሚሊዮን በአካውንቴ መግባት አለበት ነበርና ጧት ላይ ሲዘዋወር የነበረው ይሄ ነው። 10 ሚሊዮኑን የጠራው ፋይቱን ላለማድረግ ነው የሚል ጥያቄ የሚነሳል። እኔ መጀመሪያ በ5 ሚሊዮን ብሩ ተስማማው። ገብቷል አይደል? ኮላውት ተደረገልኝ። ኮላውት መለስ። ሙሉ ኢትዮጵያ ተንቀሳቀሰ። በቃ መሬቱ ራሱ ተንቀጠቀጠ። ተናግ ኖት ኦንሊ ኢትዮጵያ ውስጥ ብቻ አይደል ያሉ ጠቅላላ ነው። በዋትስአፕ በማን በጣም በኢንስታ እያጨናነቁ በቃ ይሄ ግባና ይሄን እንቁራሪት በማይክሮሰከንድ ጨፍልቅልን ነው እንደዛ ሲሉኝ እሺ ብዬ ተስማማው። ከዛ በኋላ መሀል ላይ ማሽላላት ጀመሩ። በቃ ይሆነ በራሱ ያውቃል ጌች ያወራው ነገር ማይሆን ነገር ማውራት ሲጀምሩ ቫልዩን ስላወረድኩ ነው አሉ። ቫልዩን አላወቁትም። የኔ ቫልዩ 100 ሚሊዮን 150 ሚሊዮን ነው። ለምን ህዝቡ ይኸውላችሁ አንድ መልእክት ለህዝቡ ማስተላልፈው ማለት ነው። ወደዳችሁም ጠላችሁም ድድሩ እኔም ብላችሁ ነው የምትመጡት እንጂ ጆን ብላችሁ 1% ህዝብ ሊመጣ ይችላል። እሱም አሽቃባጮቹ ሊመጡ ይችላሉ እንጂ ሙሉ 99.9% ሊመጣ የሚችለው ሴዶ ብሎ ነው። ስለዚህ ቫልዩ ውድ ነው ማለት ነው። 100,000 ሰው ከመጣ እንበልና 100,000 ሰው መጣ እንበል በ5,000 ቢገባ ስንት ነው? ትሩት 100,000 ሰው በ5,000 500 ሚሊዮን ብር እየመታችሁት ነው። ስለዚህ የለም እንጂ እኛ አዳራሽ የለንም እንጂ ቫልዩ ያን ያህል ነው። ይመጣል ደግሞ ይሄና ከዛ በላይ ህዝብም ይመጣል። ስለዚህ ቫልዩ ስታወር እነሱም ደግሞ መተው እዚህ የሚያሽላሉ ከሆነ 10 ሚሊዮን ብር መጀመሪያ አስገባልኝ ከዛ በኋላ እገባለሁ ፋይት አለ። ግን እኔ ያንን ሐሳብ በቃ ለህዝቡ ብዬ ትቼዋለሁ። ማታ ቪዲዮ ለቅቄያለሁ። በ5 ሚሊዮን ፋይቱ ይሁን ለህዝቡ ብዬ እሺ ብያለሁ። ያ ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም። ኢቭን አውሬ ራሱ አይፈራ። ሁለተኛው ጥያቄ ደግሞ አንተ ባክግራውንድ አይቲኤፍ ነው አይደል? ኢንተርናሽናል ቴኳንዶ ነው። ግን 20 አመት ሙሉ ማርሻል አርት ውስጥ ነኝ። 8 አመት ምናምን አይቲኤፍ ላይ በቃ ወጥሬ ነበር ምሰራው። ከዛ በኋላ ግን ቀላቀልኩትና ወደ ሚክስር ማርሻል አርት መስራት ጀመርኩኝ። ዩኒቨርሲቲ ምናምን ገብቼ ነበር። ዩኒቨርሲቲ ላይ እንዳጋጣሚ በሆነ ኮርስ የሆነ ጣሊያናዊ ያገኘው እና የሚክስር ማርሻል አርት ተወዳዳሪ ነበር የሰውዬ እና በቃ በሆነ ሰው በተገናኘንና ይሄንን ኮርስ መውሰድ ጀመርኩ ከሱ ማለት ነው። ወሰወሰኝ። ገብቷል አይደል? የሚሰራው ስራ በቃ ሪል ነው። መድማት፣ መስበር፣ መቆለፍ፣ መዝጋት፣ ሰሚት ማድረግ እንደዚህ ሳይ የት ነው ያለው እስካሁን ጀዝቤ ነበር እንደ ምናምን ብዬ መስራት ጀመርኩ። ከዛ እዛ ይኸውልህ ግቢ ውስጥ 500 ተማሪ ነበረኝ። 500ንም ቀጥቅጫቸዋለሁ ብታምን ባታምን በሰበብ እያደረኩ ማለት ነው። ናግባ ላሳይ እንደዚህ ሰው ያሳየኛል ቋ እሺ አንዳንዴ ደግሞ 10 እያደረኳቸው ያውቃሉ ልጆቹ መተው መመስከር ይችላል። ከዛ በላይ ተማሪ ነበረኝ። ዋቻሞ ዩኒቨርሲቲ ያሉ ሰዎች መመስከር ይችላል። እና እዛ ያኔ ነው የጀመርኩት ሚክስር ማርሻል አርት። የቆየ ነው። ብሎኬት ስደበድብ የምታዩ ጎማ ስቀጠቅጥ አስፋልት ምናምን ስቀጠቅጥ እንስስ ስቀጠቅጥ የምታዩ ማብረጃ ነው። ሰው ቢሆን ኖሮ አንድ ብሰነዝር ሄደ። ለዛ ነው ያ ነው እንግዲህ ጆኒን እንዴት እንታረገው ይመስላል? 3 ሰከንድ ወላሂ ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም። ኢቭን አውሬ ራሱ አይፈራ። ለምን አንተ ይፈራል? በጣም ነው የሚፈራኝ። በቃ እንደውም ሄጄ ጃዝ ብለው በጠጥ የሚሆን ይመስልኛል። ያና ነው የሚፈራኝ ጃዙ ይመጣ እና በ3 ሰከንድ ነው የምጨርስ በልልኝ። በ3 ሰከንድ በጉልበቴ በቀኝ ጉልበቴ ሌላው ተው በቀኝ ጉልበቴ በ3 ሰከንድ ድራፕሊንግ ምናምን አስባለሁ ካልሽም በጭንቅላቱ ተክሏለሁ እያያችሁ ማለት ነው። ሪንጉ ጥሶ ይወጣና እላይ እንዲህ የጉራግኛ ዘፈን አስጨፍራለሁ። እንደዚህ አስብበት። ጉልበት ነው ኖካውት አረጋህል ያለኝ። እኔ ደግሞ አንድ እግሩ ላይ ያለው ጉልበቱን መንገጣጣሚዎችን በሙላ ሰብራቸዋለሁ። ግን አልገባልሃለሁ ሴዶ እሰብርሃለሁ። እንግዲህ እስካሁን አላወለድክም ይሄንን ቲሸርት እንዴ? ሌላ ቲሸርት ነው ብዙ ነው ያሰራሁት።
ከሴዶ ጋር ኮሎት ያረክለት ነበርና እሱ ደግሞ 10 ሚሊዮን ያለ ነበር። ዛሬ እሱ ጋር ሄጄ ነበር። ያ10 ሚሊዮን እኔን ቫልዩን ዝቅ ለማድረግ ሲሞክሩ ነው ብሏል እንጂ በ5 ሚሊዮኑ ተስማምቻለሁ ያፈራርሙን እያለ ነበር። ሴዶ ቁጥር ስለማይችል ካያችሁት የሆነ 1 ኪሎ ስጋ ይዞ 30 ኪሎ ይላል እና 10 ሚሊዮን ራሱ ጣፍ ብትሉት ስንት ዜሮ እንዳለው ያውቃል። ላይክ ስለዚህ አትፍረዱበት። 10 የሆነ አስተን ፓወር ሳይቷል የሆነ ፊልም ስንት ታይዛለ ሲባል 1 ቢሊዮን ትሪሊዮን ምናምን ላይክ ሂ ዳዝንት ኖ ነምበርስ። መጀመሪያ ቁጥርና አስተምረው ከዛ በኋላ ስንት ብር ትላለህ። ሰውየው እኔ ሴዶ 4 ሚሊዮኑን ሙሉ ለሙሉ ሰደው ከ1 እስከ 10 ካሜራ ፊት ለፊት ምንም ከትሳት ታረግ ምናምን ያወራ ለጥ ከዛ ብሩን ሰደው በኔ በነጻ ፋይት አረጋ። እኔ ቴክ ዳውን አያረገኝም እኔ ጁስ ባልሰራም ተክሏለሁ ምናምን ያለ እሷን ንቃተኝ ሊናስ አልጨረስኩም። እሺ ሰብረዋለሁ ምናምን ያለ ነበር። እሱ ምናልባት ፈቅዶ ሪንግ ውስጥ ከገባ ኬጅ ውስጥ ከገባለ ኦሬዲ ተናግሬያለሁ። ሴዶ ፋይቱን ተቀብሎ ከገባ በጉልበት ነው ኖካውት አረጋህል ያለኝ። እኔ ደግሞ አንድ እግሩ ላይ ያለው ጉልበቱን መንገጣጣሚያዎችን በሙሉ ሰብራቸዋለሁ። ታፕ ለማድረግ እድል አልሰጠውም። ዳኛውም አያስቆመውም። በጣም በፍጥነት ነው ማረገው። ያስኩት ነው ፕሬሸሩን አፕላይ ማረገው። ኤምሲኤል ኤሲኤል ፒሲኤል ኤቭሪ ሲንግል ኢምፖርታንት ጆይንት እግሩ ላይ ያሉትን ጉልበቱ ላይ ያለውን መቼም እንዳይጠቀም ፕራክቲስ አድርገህ የምትጠቀምብህን ሰሚሽኖች አማራጮች ካሁኑ እወቃቸው። እነሱን ዲፌንስ እንድትማር ሂል ሁክ፣ ኢንሳይድ ሂል ሁክ፣ አውትሳይድ ሂል ሁክ፣ ክሮስ አሺ፣ አዮኪ ሎክ፣ ኤቭሪ ኒ ባር ከነዚህ ሰሚሽኖች አንዱን እንጠቀምብሃለሁ። አጥናቸው፣ ለመከላከል ተማር። ግን አልገባልሃለሁ ሴዶ እሰብርሃለሁ። እንግዲህ ኩራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ሕዝብ ብዬ ለሕዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ጆኒ ተብዬው ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየህ በቃ እኔ ልዋረድ። ስለዚህ ተዘጋጅ፣ ለማንኛውም ተዘጋጅ። እኔ አሁን ሰሞኑን በቅርቡ የእንግሊዝ ፋይት አለኝ። ከዛ በኋላ ራስን አዘጋጅ፣ እረፍት አድርግ። ያለ ጊዜ ወይ 2 ወር ወይ 3 ወር ነው እዚህ ምድር ላይ ማለት ነው። በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶ ነው የሚያጠው ለህዝቡ ብዬ ነው እንደማትችል ለማሳየት ማለት ነው። አንተ እንደማትችል የማይችል ሰው አሸነፍኩ ብለህ እሪ ከረዩ ማርሻል አርት ምናምን እያልሽ ስለሆነ ስለ ማርሻል አርት ምንም ሙቀት ስለሌለ ተዘጋጅ። ሬዲ ሁን። አዘጋጆችም ተዘጋጁ። በደንብ በከባዱ ተዘጋጅ። አበሻ በከባዱ ማለት ነው። እኔ የኔን ቪዲዮ ላይ የኔን ውድድር ለማየት ቢያንስ 200,000 ሰው እንዲገባ ነው የምፈልገው። 200,000 ሰው ማለት ነው። ለህዝቡ ብዬ እኔ በ5 ሚሊዮን ብር ተስማምቼላቸው ነበር። አሁን ግን ካልከፈለኝ 10 ሚሊዮን ብር አካውንቴ ካላስገባ አንድ እርምጃ አልራመድም። ለምን? ገንዘብ በኔ ላይ ከ80 ሚሊዮን ብር መስራት ስለሚችል ማለት ነው። 20,000 ሰው ቢገባ 80 ሚሊዮን ብር ነው በ4,000 ሚኒመም ማለት ነው። ማንም የማንም መሀይብ አጠገቡ ያለ ዘረኛ ሃይማኖት በሃይማኖት የሚከፋፍል ወሬ ሰምቶ እንደዚህ ማይረባ ነገር ቢያወራ ከሆነ እንደዚህ ከሆነ ቢዝነስ ነው። አሁን እዚህ ጋር ይኸውልህ ማርሻል አርቱ ቢዝነስ ነው የሚያሳድገው እንጂ ከዚህ በፊት ማርሻል አርት ቴኳንዶ ስለሰራ ወይ ውሹ ስለሰራ ረጅም ዓመት ስለቆየ ምናምን አይደለም። ዩኤፍሲ ሚክስድ ማርሻል አርት እና ውሹ ኪንግፉ ወይም ቴኳንዶ ወይ ካራቴ ምንም አይገናኛቸው። ቴኳንዶ የሰራ ውሹ የሰራ ምናምን ዩኤፍሲ ላይ አታገኝም። የራሱ የቻለ ሚክስድ ማርሻል አርት የሰሩ ሰዎች ናቸው ያሉት ማለት ነው። ሶ ሬድ ቤልት ማለት ጥቁር ቤልት አድርገህ ጥቁር ቤልቱ ላይ በየ3 አመቱ በየ4 አመቱ ስትራይፕ ይሰጣል። ሶ ጥቁሩን ለማግኘት ኦሬዲ 20 አመት ምናምን ሰርተሃል። ከዛ በየ3 አመቱ ቀይ ስትራይፕ ይሰጣል። ቀይ ስትራይፑ ከመብዛቱ የተነሳ ያንተ ጥቁር የነበረው ቤልት አሁን ቀይ ሆነ። ሶ እነዚህ ሰዎች ስፖርቱ ላይ ኮንትሪቢዩት ያደርጉ ስንት ነገር ያደርጉ ነው። ሴዶ ግን ኦንላይን ተምሮ ወለቶ አግኝቶታል። ሀበሻ አያውቅም እያለ በቃ ይፎግራል። ሀበሻ ደግሞ ያየውና ይሄን ቪዲዮ ኢትስ ላይክ በቃ ኮሪዮግራፊውን ነው የሚያዩት። እኔ ግን I can guarantee you እኔ ለሴዶ የምመኝለት I think I want him to have በቃ ሰክሰስፉል የሆነ ካሪየር ኢንተርቴይንመንት ኢንዱስትሪ ውስጥ። ዋናው ለቢዝነሱ ይሄ ውድድር ከተካሄደ ለምን 200,000 500,000 ሰው ቢዝ አዳራሽ አይገኝም? 500,000 ሰው ይገባል። 500,000 ሰው በ4,000 ብትሰራው ስንት ነው? በጣም ብዙ ሚሊዮኖች ነው ማለት ነው። ያ ማለት የኔ ዋጋ በጣም ትልቅ ነው ማለት ነው። ያው ሰይዶ ፈርቶ ነው 10 ሚሊዮን ብር የጠየቀው የሚባል ነገር አለና በጣም አጀንዳው ነው አሁን ላይ ስለሱ እንደምትለው። በነገራችን ላይ የሰይዶ ዋጋ ውድ ነው። ይሄ ፋይት እንቁራሪቱ ብሎ የሚመጣ ማንም የለም። 100% የኢትዮጵያ ሕዝብ ሰይዶን ለማየት ነው የሚመጣው ማለት ነው። እኔ አሁን ፔ ፐር ቪው መጠየቅ እችል ነበር። ገብቶሻል አይደል? በአንድ ሰው በእያንዳንዱ ገቢ በሚገኘው በፐርሰንት መጠየቅ እችል ነበር። ለምን? በጣም ብዙ ሰው ስለሚመጣ ማለት ነው። ለምሳሌ 20,000 የሚሰው አዳራሽ ከተገኘ 20,000 ዝም ብለሽ በ10,000 ብር ብትሰሪው ራሱ ስንት ይሆናል? 200 ሚሊዮን ብር ይሆናል ማለት ነው።
ስለዚህ እኔ 10 ሚሊዮን ብር ምንም እንዳይደንቃችሁ ማለት ነው። እኔ እንደውም ለህዝቡ ብዬ ነው እንጂ አሁን የ5 ሚሊዮን ብሩ ፋይት የተስማማሁት አይመጥነኝም። why because I'm so professional ማለት ነው። አሰግጬ ነው ነግራችሁ አዘጋጆቹ ህዝቡም ማለት ነው። ትምላለህ እዚህ ውድድር ላይ አሁን ቅድም ጆም ስጠይቀው ስለኛ ነበር በፍጹም አይገኝም ነው ስለኛ ነበር። ትምላለህ ትገኛለህ እርግጠኛ ነህ? ለምን አልነግርሽም? ውድድሩን ለማክሸፍ እራሳቸው እየሰሩ ነው። ቪዲዮ ላይ ሪፖርት እያደረጉ ነው። ለምን አንድ ሁለት አልነግርሽም ማለት ነው። እኔ እንድገጥም አይፈልጉም እንደምገለው ስለሚያውቁ ማለት ነው። እርግጠኛ ነህ? አዎ አይ አም ሹር እኔ ገላግለዋለሁ። አሁን አድዋ ላይ ከተካሄደ አድዋ በደም ነው የቆመው። እኔ ደግሞ የሱን ደም አፈሰውና አድዋ ላይ አንዴ ነው ምጎትተው ማለት ነው። ስለዚህ ያን ስላለ እንደውም ይኸውልሽ ቪዲዮ ላይ ሪፖርት እያስደረጉብኝ ነው ተባብረው እነሱ እኔ እንዳልገባ ማለት ነው። የ5 ሚሊዮን ብር ተስማማው ያልኩትን ቪዲዮ የሰራሁት ማታ 700,000 ሰው ምናምን አየው ጠዋት 7 ሰዓት ለቂቆ ለዲስ ማለት ነው። ከዛ የለም ኮሚኒቲ ጋይድላይን ምናምን ይላል። ስለዚህ ሪፖርት አድርገው ነው እኔ እንድገባ አይፈልግ ምቀኛ ብዙ አለ ማለት ነው። ጆ ፈርቶ ነው ትላለህ ታዲያ እንደዛ ሪፖርት የሚያደርጉት ወይስ ሌሎች ናቸው? ሁሉም ፈርተዋል አንድ ላይ። ጌችም ከቢዝነስ እንዳይወጣ ፈርተዋል። ይሄም ፈርተዋል፣ አዘጋጁም ፈርተዋል፣ ህዝቡም ፈርተዋል። እኔ ደረቴ ነፍቼ ሲሄድ ምናምን ደስ አይላቸው እንደዛ ነው።